ሰላም ወደላ እባላለሁ ከፎርቢ ፉል ስታክ ዌብ ዴቨሎፕመንት እና ቪዛ ሴንተር። በዚህ ቻናል ስለ አሜሪካን ነን ኢሚግራንት ቪዛ መረጃዎችን እና ስለ ፉል ስታክ ዌብ ዴቨሎፕመንት መረጃዎች የምንለዋወጥበት ነው። ስለዚህ በእነዚህ ሁለቱ ርዕሶች ላይ መረጃ ማግኘት የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቪዲዮዎቹንም ላይክ በማድረግ ቤተሰብ ሁኑ። አሜሪካ ኤምባሲ ለቪዛ ኢንተርቪው በምትቀርቡበት ጊዜ የቪዛ ጥያቄያችሁ ለአፕሩቫል የሚመዘንበት 3 መሰረታዊ ነገሮች አሉ። እነዚህ 3ቱም መሰረታዊ ነገሮች ላይ እያንዳንዳቸው ላይ አንዳንድ ቪዲዮ ሰርቼባቸዋለሁ ከዚህ በፊት። የአሜሪካ ኤምባሲ ኢንተርቪው በተመለከተ ከክፍል 1 እስከ ክፍል 3 ቪዲዮ አዘጋጅቼላችኋለሁ። እያንዳንዳቸው ላይ በዲቴይል እነዛ ቪዲዮ ላይ ዲቴይል መረጃ ታገኛላችሁ። እዚህ ቪዲዮ ላይ ምንድነው ከቨር የምናደርገው? እነዚህ 3ቱም ዋነኛ መመዘኛ ክራይቴሪያዎች ላይ ዋና አንኳር የሚባሉ ነገሮች እነሱን አንስቼ እነግራችኋለሁ። አንዳንድ ቲፖችም እንደዚሁ ጨምርላችኋለሁ ማለት ነው። በዋናነት እነዚህ 3ቱ መመዘኛዎች ለቪዛ አፕሩቫል ቅድመ ሁኔታ አድርገው ኦፊሰሮቹ የእናንተን የቪዛ ጥያቄ የሚመዝኑባቸው 3ቱ መሰረታዊ ነገሮች፣ የመጀመሪያው ፐርፐዝ ኦፍ ትራቭላችሁ፣ ሁለተኛው ፋይናንሳችሁ፣ ሶስተኛው ከሀገር ቤት ጋር ያላችሁ ቁርኝት ነው። እያንዳንዳቸው በዲቴይል ከዚህ በፊት የሰራሁላችሁ ቪዲዮ ላይ ታገኛላችሁ። አሁን ዋና ሀሳቦቹን የምናይ ነው የሚሆነው። ስለዚህ በመጀመሪያው የቪዛ መመዘኛ ላይ ፐርፐዝ ኦፍ ትራቭላችሁ ላይ ሊነሱ የሚችሉ የተለያዩ ጥያቄዎች ይኖራሉ። በዚህ ግሩፕ ስር ያሉ ጥያቄዎች አላማቸው ምንድነው? ትራቭል ፐርፐዛችሁ ምን ያህል ስትሮንግ ነው የሚለው ነው ኢቫሉዌት የሚያደርጉት። ትራቭል ፐርፐዛችሁ ስትሮንግ ነው እንዲባል መሆን ያለበት ምንድነው? ከታሪካችሁ ጋር አብሮ ፍሎ የሚያደርግ ሊሆን ይገባል። ሁሉም ሰው የራሱ ታሪክ አለው። ታሪካችሁ ዲኤስ 160 ስትሞሉ ሰሚት አድርጋችኋል። ኢንፎርማችሁን ሰሚት አድርጋችሁ ሰጥታችኋል። ያን ኢንፎርሜሽን ኦፊሰሩ ያያዋል። ሜን የሚባሉ ፓርቶች ቶሎ ያያቸዋል። እነዛን ፓርቶች እያየ ነው የሚያወራችሁ። ስለዚህ እዛ ጋር ከሞላችሁ ታሪክ ጋር አብሮ ፍሎ የሚያደርግ ሊሆን ይገባል ታሪካችሁ ማለት ነው። ፕራየር ታሪካችሁ አሁን ለምትሄዱለት ጉዞ ማለት ነው። ትምህርታችሁ ሊሆን ይችላል፣ ስራችሁ ሊሆን ይችላል። ዋትኤቨር ኤኒቲንግ ዲኤስ ላይ የሞላችሁት መረጃ አሁን ለምትሄዱለት ጉዳይ ወይም አላማ እንደ ግብአት የሚሆን ታሪክ ሊኖራችሁ ይገባል። አብሮ የሚናባ አብሮ ፍሎ የሚያደርግ ሊሆን ይገባል ማለት ነው። እዚህ ጋር ትኩረት ልትሰጡ የሚገባው ምንድነው? የተቆራረጠ ታሪክ አይኖራችሁ። ታሪካችሁ ሚኒንግ የሚሰጥ ይሁን፣ ከጉዞ አላማችሁ ጋር ሴንስ የሚሰጥ ይሁን። ለእናንተ ሴንስ ከሰጠ ሆፕፉሊ ለኦፊሰሩም ሴንስ ይሰጣልና በዛ መልኩ ኦርጋናይዝ የተደረገ ይሁን የሚለው ፖይንት በደንብ አስምራችሁ መያዝ ያስፈልጋል። ሁለተኛው የቪዛ ጥያቄያችሁ መመዘኛ ፋይናንሳችሁ ነው። ፋይናንሳችሁ ጋር ስንመጣ ፋይናንሳችሁ ትራቭላችሁ ላይ ያሉ ኮስቶች በሙሉ ከቨር የሚያደርግ መሆኑ ማረጋገጥ አለባችሁ። ምን ማለቴ ነው? የትኛውም አይነት ጉዞ የራሱ ኮስት አለው። ትምህርት ሊሆን ይችላል፣ ጉብኝት ሊሆን ይችላል። የትኛውም አይነት ጉዞ የራሱ ወጪ ያለው። እነዛን ወጪዎች እንዴት እንደምትሸፍኑት ክሊር የሆነ ነገር ለኦፊሰሩ ማቅረብ መቻል ያስፈልጋል ማለት ነው። ይህን ስትሸፍኑ ግን ሁሌም እናንተ ብቻ ልትሆኑ ይገባል ወይም ሰልፍ ስፖንሰር ልትሆኑ ይገባል ማለቴም አይደለም። ለምሳሌ ሰልፍ ስፖንሰር ከሆናችሁ ስራችሁ እና ገቢያችሁ ሴንስ የሚሰጥ ነገር ሆኖ መገኘት አለበት። ከፍ ያለ ሪስፖንሲቢሊቲ ከፍ ካለ ገቢ ጋር ሆኖ ወጪያችሁን ራሳችሁ ልትሸፍኑ ትችላላችሁ። ባንክ ስቴትመንታችሁን ይዛችሁ ቀርባችሁ ማለት ነው። ነገር ግን ሪስፖንሲቢሊቲያችሁ ዝቅ ያለ ሆኖ ገቢያችሁም ዝቅ ያለ ሆኖ ግን የእናንተን ትራቭል ኮስት በጠቅላላ እኔ እሸፍናለሁ የምትሉ ከሆነ ስቲል ሴንስ አይሰጥም አይደል? ሴም ቲንግ ለኦፊሰሩም ሴንስ አይሰጥም። ስለዚህ ይህን በደንብ አስቡበት። ገቢ ስንት ቢሆን፣ እንደ ስራዬና ኃላፊነቴስ ምን አይነት ቢሆን ይህን ትራቭል ኮስቴን ራሴ ከቨር ማድረግ የሚችል ሰው እሆናለሁ፣ ኦፊሰሩም ፊት ኦር ደግሞ ለራሳችሁም እንደማለት ነው። ታሪካችሁ ነው የምታቀርቡት። እዛ ጋር ምንም አዲስ ነገር የለም። ይሄ ነው ሰልፍ ሲሆን። ስፖንሰርም ሲሆን እንደዚሁ የስፖንሰራችሁ ስራ እና የስፖንሰራችሁ ኢንከም አኑዋል ኢንከም እንደዚሁ ማተር ያደርጋል። አኑዋል ኢንከሙ የስፖንሰራችሁ ዝቅተኛ ከሆነ እንደገና ሌላ የቤተሰብ አባል ካለው ስፖንሰራችሁ ልትጠየቁ ትችላላችሁ። የነዛም ኮስት ሸፍኖ የእናንተንም ኮስት ስለሚሸፍን ኦፊሰሩ እርግጠኛ ሊሆንበት ይገባል ኮስቱን በመሸፈኑ ጉዳይ። ምክንያቱ ይሄ የሚያደርጉት ለምንድን ነው? ነን ኢሚግራንት ቪዛ ነው የሚሰጧችሁ። ይህን ቪዛ በአግባቡ ይጠቀሙታል ብለው ውስጣቸው ፊል ሲያደርግ ብቻ ነው የሚሰጧችሁ። ስለዚህ በአግባቡ እንዳትጠቀሙ ከሚያደርገው አንደኛው ምክንያት ውስጥ ፋይናንሳችሁ ነው። ፋይናንሳችሁ ስትሮንግ ካልሆነ
ቪዛችሁ አፕሩቭ አይደረግም ማለት ነው። ስለዚህ ለዚህ ነው የምታቀርቡት ታሪክ ላይ ጥንቃቄ አድርጉ። ሰልፍ ስፖንሰርም ከሆናችሁ ስራዬ ብላችሁ የጠቀሳችሁት ነገር ወቁ በደንብ እሱ ጥንቃቄ አድርጉት። ኢንካማችሁም እንደዚሁ ጥንቃቄ ይደረግ። ስፖንሰራችሁም ከሆነ የስፖንሰራችሁ ስራና ገቢ ኤንዶልሶ ሌላ ሰፖርት የሚያደርጋቸው የቤተሰብ አባላት ብዛት ማተር ስለሚያደርግ እነዚህ ነገሮች ላይ ጥንቃቄ ይደረግ ማለት ነው። ይሄ ሁለተኛው መመዘኛ ክራይቴሪያ ነው። ሶስተኛው መመዘኛ ክራይቴሪያ ከሀገር ቤት ጋር ያላችሁ ቁርኝት የምትጠየቁበት ነው። ይሄ ታይቱ ሆም ካንትሪ ተብሎ የሚታወቀው ከሀገር ቤታችሁ ጋር ያላችሁ የእናንተ ቁርኝት ምን ያህል ጠንካራ ነው የሚለው ኦፊሰሩ ስቲል ኢቫሉዌት ማድረግ ይፈልጋል። ለምንድን ነው ይሄ የሚፈልገው? ለኢሚግራንት ቪዛ ነው የሚሰጣችሁ ቅድም እንደነገርኳችሁ። ስለዚህ እናንተ ተመልሳችሁ ወደ ሀገር መመለስ አለባችሁ ጉዳያችሁ ሲጨርሱ። ለዚህ ደግሞ ኮንፊደንሻል መሆን አለበት። ይህን ኮንፊደንሱ የሚመጣው ወይንም ይሄ መተማመኑ የሚመጣው የእናንተ የሀገር ቤት ውስጥ ያለባችሁ ኃላፊነቶች አይቶ እነዚህ ኃላፊነቶች እናንተን ወደ ሀገር ቤት ያመጣል ብሎ እንደዛ ብሎ እንዲያስብ የሚያደርገው ሊሆን ይገባል። ስለዚህ በዚህ ስር ሊነሱ የሚችሉ አንድ ኢንተርቪው ተደራጊ ቢያቀርባቸው ከታሪኩ መካከል በኢንተርቪው ሰዓት ቢናገራቸው የተሻለ ነው የሚባሉትን እናንሳ። ዋና ዋናዎቹ በምሳሌ ሶሻል ሪስፖንሲቢሊቲዎች ካሉባችሁ፣ ሀገር ውስጥ ማህበረሰባዊ ኃላፊነት ካለባችሁ፣ ማህበረሰቡ እናንተን መርጦ ሃንድል የምታደርጉት ሪስፖንሲቢሊቲ ሲኖር፣ ሶሻል ሪስፖንሲቢሊቲ ሲኖር እነዚህን ተች ማድረግ ጥሩ ነው ኢንተርቪዋችሁ ላይ ማለት ነው። ሌላኛው ፋይናንሻል ሪስፖንሲቢሊቲያችሁ በስማችሁ ረን የምታደርጉት ተቋም ሲኖር ተቋሙ ፋይናንሻል አክቲቪቲው በእናንተ ፊርማና በእናንተ ሊደርሺፕ የሚንቀሳቀስ ሲሆን እንደዚህ አይነት ሪስፖንሲቢሊቲዎች ሲኖርባችሁ እንደዚህ አይነት ነገሮች ካሉ መጥቀስ ያስፈልጋል ማለት። ሌላው ፖለቲካል ሪስፖንሲቢሊቲ ነው። በመንግስት የተሰጣችሁ ሀገራዊ ኃላፊነት ካለ፣ የምታስተዳድሩት የምትመሩት ህዝብ ካለ እንደዚህ አይነት ኃላፊነቶች ፖለቲካል ሪስፖንሲቢሊቲዎች እንደዚሁ እናንተም ወደ ሀገር የማምጣት አቅም ስላላቸው ብትጠቅሱ ጥሩ ነው የሚሆነው። ሌላኛው ፋሚሊ ሪስፖንሲቢሊቲ ነው። አግብታችሁ ወልዳችሁ ከሆነ ልጆች ካሉ ልጆች ማስተዳደር፣ ቤት ማስተዳደር የመሳሰሉ ነገሮች ስቲል ዜ አር ሰፖርቲቭ ማለት ነው። ሌላው ትራቨል ሂስትሪ ሲኖራችሁ፣ በተለይ የዩኤስ ትራቨል ሂስትሪ ካላችሁ ዛትስ ጉድ የሚሆነው ቬሪ ናይስ ይሆናል። ምክንያቱም ኦልሬዲ ቀድሞ ያሳያችሁት ነገር ስለሆነ ኦፊሰሩ ዳውትፉል አይሆን። ቀድሞ ነን ኢሚግራንት ቪዛ ተሰጥታችሁ ጉዳዮች ሲጨርሱ መጥታችኋል። ሶ ዩ ሃቭ ፓስድ ማለት ነው። አሁን እሱ ኢቫሉዌት ማድረግ የሚፈልገውን ፓርት አልፋችኋል ማለት ነው። ስለዚህ የኦፊሰሩን ዳውት ትቀንሳላችሁ። በተለይ ታይቱ ሆም ካንትሪ የሚለው ፓርት ላይ መመዘኛችሁ ላይ ኦኬ ይሆንላችኋል ማለት ነው። ሶ እንደዚህ አይነት ነገሮች ናቸው። ስለዚህ ቪዛ ኢንተርቪው ስትቀርቡ ሁሌም ታሪካችሁ የምታቀርቡበት ጊዜ ጥንቃቄ ማድረግ ያስፈልጋል። የምታወሩት ነገር ሁሌም ማተር ያደርጋል። ቪዛችሁ ኤዘር ሰፖርት ያደርጋል ወይም ደግሞ ቪዛችሁን ይጎዳል። ስለዚህ ቪዛችሁን ሰፖርት የሚያደርግ ነገር ለማውራት ራሳችሁን ትሬን ማድረግ ያስፈልጋል። ታሪኬ ነው ማቀርበው ኦፍኮርስ፣ ግን ታሪኬ ሲቀርብ በምን አይነት መንገድ ቢቀርብ ቪዛዬን ሰፖርት ያደርጋል የሚለው ነገር ልታስቡበት ይገባል ማለት ነው። እዚህ ጋር ሶስተኛው መመዘኛ ላይ ታይቱ ሆም ካንትሪ ላይ አንድ ቲፕ ልንገራችሁ። የቤተሰብ አባል ውጭ ካለና ኢሚግራንት ፒቲሽን በእናንተ ስም ፋይል አድርጎ ከሆነ ይሄ ቪዛችሁን አፌክት ያደርጋል። ኔጌቲቭሊ ነው አፌክት የሚያደርጋችሁ። ለምን? ኢሚግሬት የማድረግ ሳይን ነው የሚሰጠው ለኦፊሰሩ። ኦልሬዲ ፍላጎት እንዳላችሁ ኢንቴንሽን እንዳላችሁ ያሳያል ማለት ነው። ስለዚህ የበለጠ ሞር ዳውትፉል እንዲሆን ያደርገዋል ማለት ነው። ሶ ኢሚግራንት ፔቲሽን ካላችሁ በነን ኢሚግራንት ቪዛ አፕሩቫል ማግኘቱ የበለጠ ቻሌንጂንግ ይሆናል ማለት ነው። ስለዚህ በዚህ ቪዲዮ በዋናነት ከቨር ያደረግናቸው ፐርፐዝ ኦፍ ትራቭልን፣ ፋይናንስ እና ታይቱ ሆም ካንትሪን፣ እነዚህ ሶስት በዋናነት የሚጠቀሱ የቪዛ አፕሩቫል ክራይቴሪያዎች ላይ ታሪኮቻችን እንዴት ቢቀርቡ፣ በምን አይነት አካሄድ ፍሎ ቢቀርቡ ጥሩ ነው የሚለው ነገር አጠር አድርጌ ነው ያቀረብኩላችሁ። እያንዳንዳቸው ላይ ዲቴይል የሰራሁት ቪዲዮ አለ። ጥያቄዎቻቸው ምን እንደሆነ፣ መልሶቻችሁ ምን ቢሆን እንደሚገባ እያንዳንዱ ፓርት ላይ ክፍል 1፣ ክፍል 2፣ ክፍል 3 እያልኩ የሰራሁት ቪዲዮ፣ እሱን ቪዲዮ ተመልከቱ። የኔ ጥያቄና አስተያየት ካላችሁ ኮመንት ሳጥን ላይ አሳውቁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ይመስላል። ሰላም ሁኑ።